Hey. ሰላም ቤተሰቦች እንዴት ናችሁ? ዌልካም ቱ ATR ዮ እኔ አሲር ነኝ። ዛሬም እንደተለመደው እናንተን እንግዲህ ፈታ ዘና ግርም ለማድረግ ቦታችን ላይ ተቀምጠናል። በዛሬ Sup my families Guess who's back ይላል። ናችሁ ሳምንታችሁ እንዴት አለፈ? ሆፕ አሪፍ እንደነበር ተስፋ አደርጋለሁ። ዛሬም እንግዲህ ሚሽን የምታደርጉኝ ያበዱ ፈታ ዘና የሚያደርጉ ቪዲዮዎች አብረን እናያቸዋለን። ታዲያ ግን ሁሌም እንደምናደርገው ለዚህ ቻናል አዲስ የሆናችሁ ሰዎች ከታች ያለችውን ቀይዋ ምልክት አለቻ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። እንዴም ወደ ቪዲዮ ወራይት የመጀመሪያ ቪዲዮአችንን እናያለን። ሙርሺዳ እጅ ሰዓቴን አይተሻል? ቀዩን ነው? አዎ። ብልጭልጭ ያለበት? አዎ እሱ አላየሁትም። አይ ሙርሺዳ አሁን ቀልዱን ትተሽ በርበሬ የለኝም ስታል ነበር። እሱን አታስፈጭም። እሱ ነው ባንቺ ማምርብሽ። ስንት ነበር? 1000 ያስፈልጋል ያልሽ? አዎ። በባንክም ብልከው ይሆናል አይደለም? ይሆናል ይቻላል። በቃ ደሞዝ አልገባም። አሁን ደሞዝ ሲገባ አስገባልሻለሁ። እና ስልኩን ለምን አወጡ? ሰዓት ላይ የእጅ ሰዓቴ ጠፍቶብኛል። የመልስ ምትሞሩ ነው? የማዕዘን ምትምበዩ የመልስ ምትምበዩ እኔ ነገር አልፈለኩም። ለምን ታጠማጅዋል? እኔ በቃ ሰዓት ላይ ነው ያወጣሁት አልኩሽ አይደለም? እንዳሮጊት መጨቃጨቅ ይወዳል። እኔ ካንቺ ጋር ምንም ባጮቤ ብትወጊኝ አለለም። እኔ በሱ ዘንድ እዛው ሴት ከአላህ ነው ሐቄን የምፈልገው። በቃ ምን ማረክሽኝ ነገር ቢኖር አላህ አገኘዋል። ከሷ ጋር ምን አጨቃጨቅ? ዋጋ ይቀንስ የምትሉ እጅ አውጡ። አንተ ምን እያረክረው? ዶሮ እየጠበኩኝ ነው። ለምን የምትጠብቀው? እንቁላል ተወደደ እንዴ? መጠበቁ ምን አስፈለገ? የእርግዝና መከላከያ እንዳይጠቀሙ ነው። የዘንድሮ ዶሮ እኮ አይታመንም። በጣም ጥሩ። በፊት አሳ መብላት በብልሃት ነበር። አሁን ደግሞ ዶሮ ማርባት እንቁላል ሲጥሉ ከስር መንከባከብ በብልሃት ይላል። እንክብካቤ ያስጠላል። VVIP 4 ነጥብ። ኧረ ደጉን ጊዜ ያመጣልን እንዳታስቡ። የአንድ ብር ሁለት የሚያመጣበት ጊዜ ይመጣል። አሜን በሉ። አጨቃ አባቴ ፖይንት ኦፍ ቪው እኩያችን የሆነ ወንድ ሊጀነጅነን ሲሞክር ይላል። አረ የማን ልጅ ነው እንዳይወርቅ ያዙት። እኔ እየተንቀለቀለ ካጥሩ ላይ እናቱ የለችም። መከራችንን እኮ ነው የምታብሉን ሴቶች፣ መከራችንን ነው የምታብሉን። የምር ሳንጀነጅን ሳንለክፍ ስንቀር ገብታችሁ ታለቅሳላችሁ። ሳትጀነጀኑ ሲቀሩ ማለት ነው። ልትጀነጀኑ ስትሞክሩ ደግሞ መከራ ስድባችሁ። ሁሌ አብዛኞቻችን ያለንበትን ሁኔታ የሚገልጽ ዘፈን ወጣ ላሳያችሁ። አራት ምንም ሳይድ አልሳተም። ቤት እንግዳ መጥቶ ሲሄዱ ስትግደረደር ይላል። አጎቴ ቻው በቃ። ይሄ ልጅ ብር ፈልጉ ነው ብሪታን ነው። ይሄ ብቻ ነው ኪስ ውስጥ ያለው። ለታክሲ ራሱ አይሆንም። ሰጦች ችግር የለውም። በእግር እንሄዳለን ይሻላል። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ይመቻች። መጠየቅ ነበረባችሁ። ጠየቁ ቢተባሉ አላግደረደሩም። ውላላ ዞር በይ ወደ ሜዳ ሂጂና ተጫወቺ። ኧረ ጀበናው ነው ተዘጎዶች ሲጠብቁ ቅዳሜ ከምሽቱ 3 ሰዓት አፍልታ ነበር። አሁን በረደላት። አፍልቼ ነበር። እንደዚህ አይነት እኮ ወንድም እናቶቻችን እኮ በቃ በራሳቸው ጊዜ ላከኝ እያሉ እኮ ቀናቸው የሚጠባበቁ ሰዎች ናቸው። እና ምን ከተዘጋው ዶሴ ላይ ብቻ ዋና ቢቢሲ ፕሮግራም ላይ ሁለና ቀጫው ሁልጊዜ ሀያቴ ከመተኛቷ በፊት ይላል። አንድ ብርድ ማለት እርሶ ጋር ለመግባት አይደለም። በቃ አያስቡም ሁላ። ምንም እኮ ነው መፈናፈኛ ያሳቱት። ቤት በኩል ይግባ እንዴ?
እርግጠኛ ነኝ በሰውነቱ ቀዳዳ የሚወጣው ሙቀት ራሱ መሄጃ አጥቶ እዛው አፍኖ አሞቅሙቆ በቆሎ ቅቅል እንደሚያስመስሉት። What? Bro, what are you talking about, man? ወንዶች ሲያሰምጡ እኔ አንቺን ካላገባው ቆሜ ነው የምቀረው። እቴትዬ እቴትዬ ወይኔ እቴትዬ ወይኔ ቴትዬ ደፎት ወይኔ 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 እናቴን እኔ ጠንበል በቃ የዘሩትን ያጭዱበታል። መመረቂያ ጊዜያችን ነው በሚባልበት ጊዜ በአንድ ጣ ሲሉ እኮ ምን ሆኖ ነው ላለው ይሄው ያስደፋቸው ሰው እቴትዬ ኩላሊት የሚነካ ታሪክ። ራሳችሁ እኔ ልሙት ብላችሁ ማሉ። በቃ ራሳችሁን ቻሉ። የራስ ጉዳይ፣ አንቺም የራስሽ ጉዳይ። ጀማሪ ሳይንቲስት ቢላይ ይላል። ሰላም ሳይንቲስት ቄኔኔው ይባላሉ። ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን ጥቅሞች። አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው። እየጠራ ይገላል። እኔ ማቆ ነገር የለም። ፉልኮል ገብታችሁ አቋም ማን ነው ገንዝ ብሎ ነው የጠራኝ። ሬሳ ማን ገበረ ማቆ ነገር የለም። አንተ እሺ የኛውስ ነው? አረ እኔ እንደ ሱፐርማን ልትበራረግ ነው። አንተ ቆርጦ እስኪያበቅ ልጅ እየጠበቁ ነው። እሱ ነው እንደዚህ ያደርግ። ይሄው እኔ ማቆ ጸበል ተጠርቼ ነው ብራ ወይ ልጅ ቆርጦ ይተለኝት ተባላና ምን አድርጌ ነው ሻውን? ቆይ እሺ ምን ልጁ ነው መጣፋው? ምን ላድርግልሽ? እዚህ ዛፍ ላይ አንድ ድሮ ህንዛኛው አድርገህ እንዳሞራጩ ምስኪን እንዴት ነው አሞራ? እነዚህ ነው አይደለም የሚጮኸው? አሞራ እንደዚህ ነው የሚጮኸው። ያ እሺ፣ ይሄን አትሊስት ይሄን ድራይቭ አድርግልኝ። አሁን እሺ ቆንጆ ፌርና ትንሽ ቆረቆረኝ እንጂ አሁን ደግሞ ማለት ነው እቺ ማስቲካ እየነፋህ ትልቅ ይባሉ ትሰራልኛለህ። ባልሰራልሽ ላውጣው አውጭ እኔ እኮ ድሮም እኮ ሁለት ሴቶች አንድ ላይ ሲሆኑ ጠርጥሬ ነበር እንደዚህ አይነት ቪዲዮ እንደሚሆን። ማን በቃ መጨረሻ ላይ ያለው አይነት ወንድ ሁን ዛሲት አለቀ። ረዲያ እሱ ደግሞ የሷ 10 ላውጣው ትላለች እንዴ? ባፍሽ ነው እንዲያረጋችሁ። አረክፉ አታናግሩና። ኧረ ተው ሰላም ሆነን ብለን ነው ይዋል ያል። ተው ረፊ አንቺ ረፊ መስለል ጃር እንዴ ነው እኔ ጌታ ሳምር ካሳር ጋንገቱና ምን ሆነ ነው አንተ አስጨንቀዋል መሰለኝ። አንተ ጋር ሲመጣ ምን ያልከስ ማን ይከላመንኩ ሰደው እንካ ይኸውማ አንተ አጄ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ አንቺ ምን እሺ ነው ወቅት ነው እንዴ ለምን ሰጠኝ ችጓ ምን እሺ ነው እንካስቲ ውስጥ ላይ ተታል ማለት ነው። ምንድነው ውስጥ ምን አለ ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን እሺ ነው ምን አስቀያሚ ሆንኩ እንዴ? ጎብሩ ምን እሺ ነው እዚህ ጋር እንፈሳፈስ እንዴ? ማርዬ ምን እሺ አንተ ማል እንዴ እንገናኝበት እንገናኛለን አለ። በቃ አንዳንድ ሰዎች ማለት ፊታችሁ በቃ ለልጅ አይሆንም፣ ህፃን ልጅ ለማጮት አይሆንም። በቃ የሚያስበረግግ ማለት ዋደዳችን አትይከታ አባቱ ነው የሚመጣው። አምሴላ መንገደኛ ነው ልብሽን እናውቃለሁ እንዳላይ ምንድነው የሚመላለሰው? ተጓዥ ባይኔ ላይ ኑሪ ልቤ ላይ ወይናሽ ሙረን ተው። ኧረ ተው እኛም እኮ ነበረን ምናምን ትላለህ እንዴ? ያ መኪና አንተ አስቀጥቅጠህ ገጀራ አንድ ያሰራበት ለባህል እኮ አሁን እኮ ለበራራጃ አንድ ያከራየው ነበረ። ክፉ ደጉን አንነጋገር። ታው ቂጣም ትገለባበጣለች ይላል እንዴ? የሰውን መኪና ገለባብጦ አንተን ነበር በበረም ምጣድ እሳት አድርጎ መገለባበጥ። ይሁን ብቻ ይኸው ክፉ አታናግረኝ ብያለሁ ነው ነግሬያለሁ። እሺ ወንጭፍ የለም። ምን እሺ ነው? አረ ምን እባክህ ቅድም ነዳጅ ስቀዳ እኮ ነው በሰርባትዬ በኩል ወፍ አትገባብኝም። በጌጁ በኩል እየበረረች እየመጣች አስቸገረች ነው።
ይተረተረዋል አምዜ አፕግሬድ አድርጎ ነው የመጣ ይላል ሙድ ውስጥ ከተተ እኔ አምዜ ይመቸኛል ጭርግብ ግን ረፊ በላት መስዋዕቱ እንዳሰብርበት ነቃ ያለ ደላላ ይላል አቻቻቻ በቃ ይኸውልህ እንደነገርኩ ነው የውሃ አትከፍል የመብራት አትከፍል በነፃ ነው የምትኖረው ነው እንግዲህ እንዴት ያው መብራት አልገባም ውሃ ግን እየተዘረጋ እስከዛ ቻርጀር ምናምን እኔ ቤት እየመጣ ታረጋለህ ቲቪ ታያለህ እኔ ቤት እንደተመቸ አሪ ቀሪላል እሺ ጽድት ያለ ባለ አንድ መኝታ አለ ሳሎን የለውም ኪችን የለውም ሽንት ቤት በፖስታ ነው በፖስታ በፖፖ ማለት ነው አከራዋ በቃ በቀን አንዴ ነው ቆልፎ ሽንት ቤት የሚከፍሉት ለዛ እኮ አረ ጭቃሽ ነው ማስግድ ይላል እሺ ወይዘሮ ዝናሽ ቤት ትገባለህ ትንሽ ያስቸግሯል በቃ መቸገር ነው ሳቸው ጋር ግባ አንተ እሺ እኔ ልቸገራለሁ ኪራይ ስንት ነው ኪራዩል በተቸገርክላቸው ልክ ነው በጣም ከተቸገርክ በጣም ይቀንሱልሃል የሚገርም ደግሞ እንደ ተቸገርክላቸው በጧቱ ማለት ነው ቁርስ ክትፎ ገንፎ ሁላ ምናምን ነው የሚቀርብልህ ነው ማለት እኮ እንዴ ለምንድን ነው እንዲያራሽ ትውልድ መታበላሽ ለምንድን ነው እንዲያራሽ ትውልድ መታቀጭጭት ይኸውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ ከዛማ ከቦርሳው ውስጥ እሺ ከዛስ ጠላትሽ ክው ይበል ክው አለ እሺ ቢያንስ እንኳን ሰደው ወሬውን ልጨርስላት አባቴ አንዴ ወሬውን ጨርስና ይዘው ትሄዳለህ አንዴ ብቻ ወሬውን ልጨርስላትና ትወስዷለህ ይኸው እሺ ቶሎ በሉ በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየ ጉድ እኮ ነው አንቺ ይህን ሰዓት ለእኛም አልመለሳለች እኛንም ማስፈራችን በያዘችው ቢላ ጨርፋል ልጅ ሊቆም ነዛ ጋር ያለው እባክሽ እስኪ ሄዱ ይኸው ተርፈሻ እናሱ ወጋችሁ ከዛው ስፓይናል ኮርድ ጨካኝ ናት ጨካኝ እሱስ ቢሆን ከቷ ጋር እኮ ነው የማገጠው እስቲ ይኸው ወሬ ወንድሜ አቤት ምንድነው ሰው ነጠላ ጋቢ እየለበሰ የሚሄድ ለቅሶ አለ አለው እና ጥሩምባ ይነፋም ጥሩምባ ነፊው እኮ ነው የሞተው ጥሩምባ ነፊው ነው የሞተው ጥሩምባ ነፊው ወይኔ ብለት ምንድነው በስተመጨረሻም ከልጅነቴ ጀምሮ ጥሩምባ መንፋት ነበር ምኞቴ ግን በሱ ምክንያት ህልሜን ማሳካት አልቻልኩም ነበር ግን ቢሆንም አሁንም አረፈደም ከልጅነቴ ጀምሮ ትምህርት ቤት ስታረግ ምን መሆን ነው የምትፈልግ ሲባል ጥሩምባ ነፊ ነበር ግን በሱ ምክንያት ህልሜን ማሳካት አልቻልኩም ነበር ግን አሁን ቢሆን አረፈደም በስተመጨረሻም ጥሩምባውን እጅን አስገባው ነው እናቴ ልጅ ሽርሙን ሊያሳካ ነው ይስ በስተመጨረሻ ይሄንን ፊልድ ማለት ነው ለመጀመሪያ ጊዜ መሆን የሚፈልግ ሰው ስሰማ የምሬ ነው ማለት ብዙ ጊዜ ሰምቼ ያውቃሉ ብዙ አይነት ነገሮች አያነጂ የሚሉ ሰዎች ሰምቼ ያውቃሉ ምናምን ብቻ ብዙ አይነት ነገርና ይሄ ግን የመጀመሪያ ነው የምሬ ነው ጋይስ ኑሮ ነው በቃ በተመረቅንበት ስር የለም it is what it is ዋናው ቤት አለመቀመጣቸው ነው በቃ ዊን ዊን መንጃ ፍቃድ ይሄ አለቀ ያንተ የለም እንዴ የኔ እኮ ነው ያንተ መንጃ ፍቃድ የለም እንዴ ማንን ነው የሰጠህ የኔ እኮ ነው ቅድም እዛ ጋር አልነበርክም እንዴ ኧረ እዚሁ ነን የራሴን አልተቀያየ እሱ ራሱ ነው ወደኞች እሺ ይሁን ግን ቀበቶ ግን እንዴት ነው አላሰራችሁም ቀበቶ እሺ ቀበቶ ኧረ ቀበቶ የዚህን ማስረና የዚህን ማስረና አላሰራችሁም ነበር ኧረ አስረናል ይገርማል እውነት ግን መንጃ ፍቃድህ ቀኑም አልፎበታል ሁሉም ቀኑ አልፎበታል እንግዲህ የመኪናን ዶክመንት አምጣ ትታሰራለህ የምን መኪና እኛ እኮ ግረኛ አሁን ከፋ